ሰላም በክርስቶስ ይብዛላችሁ በመላው ዓለም የምትገኙ ኦርቶዶክሳውያን አሁን የምገኘው በደቡብ ምዕራብ ኢትዮጵያ በሸካ ቤንሸኮ ምዕራብ ኦሞ ሀገረ ስብከት በቤንች ወረዳ ቤተ ክህነት በዞዞ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ግቢ ነው የምገኘውና እንደምታዩ 2 ዓመት ባልሞላ ውስጥ ህንጻ ቤተክርስቲያኑ በዚህ መልኩ ተሰርቶ አሁን ኦሬዲ የጉልላት ስራ ላይ ነው የምንገኘውና የዞዞ ልጆች በመላው ዓለም ያላችሁ በተለይ በአረብ ኤምሬትስ በስደት ዓለም ላይ ያላችሁ በዚህ የበረከት ስራ ላይ አስተዋጽኦ በማድረግ የምናውቃችሁ ወንድሞቼ አሁንም ድካማችሁ ልፋታችሁ በዚህ ደረጃ ላይ ይገኛልና ሌሎቻችሁም ከበረከቱ በመሳተፍ የተጀመረውን የህንጻ ስራውን አጠናቀን ለፍጻሜው እንድንደርስ የእግዚአብሔር አምላካችን መልካም ፈቃድ ይሁን። ሁላችሁም በዚህ የበረከት ስራ ላይ ተሳተፋችሁ የተጀመረውን ልማት እንድታፋጥኑ በእግዚአብሔር ስም እናሳስባለን። ሰላም ክርስቶስ በድጋሚ ይብዛ። እንደምትመለከቱ እንግዲህ የጉልላት ስራው እየተሰራ ይገኛልና እውነት ለመናገር ዞዞና አካባቢዋ ላይ በጣም በርካታ ኦርቶዶክሳውያን ምዕመናኖች አሉ። የአማንያኖች ተጠምቆ ልጅነትን የሚያገኙበት እንዲሁም 3 የቃል ኪዳን ታቦት ያለበት ታላቅ ቤተ መቅደስ ነው አባታችን አቡነ ተክለ ሃይማኖት እንዲሁም ደግሞ የእናታችን የቅድስት ክርስቶስ ሰምራ የቃል ኪዳን ታቦት ያለበት በጣም ታላላቅ ሊቃውንት የወጡበት ታላቅ ደብር ነው። እነ ሊቀ መዘምራን የቋንቋ ዘማሪ ፍስሐ ገበየው ሌሎች ወንድሞች መምህራን ከዚሁ ተምሮ የወጡበት በላቅ ባለስልጣናት ከዚህ ቤተ መቅደስ ነው ሲያገለግሉ የወጡትና እንግዲህ ታላቅ ቤተ መቅደስ ተሰርቶ ለፍጻሜው ደርሶ እንድናይ የአምላካችን ቅዱስ ፈቃድ ይሁን። እንደምታዩ የልማት ስራዎችን ቤተልሔም በዚህ መልኩ ደግሞ ተጠናቃ አሁን እንደምታዩት ነው ያለችውና እግዚአብሔር አምላካችን የተጀመረውን ልማት ሁሉ በቸርነቱ አስፈጽሞ ለፍጻሜው እንዲያደርሰን ቅዱስ ፈቃዱ ይሁን። ሌሎች ልማቶችንም እንዲሁ አስቃኛችኋለሁ፣ እስከ መጨረሻው ተከታተሉ። ሌላው አሁን ደግሞ ያለውት የቡና ልማት የደብሩ የቡና ልማት ቦታ ላይ ነው መገኘውና እንግዲህ ለምታዩ ቡና አሁን ፍሬ የሚያፈራበት እንዲሁም ደግሞ የሚለቀምበት ሰዓት ነው። ስለዚህ እነዚህን የቡና ልማቶችንም እንደምታዩ እጅግ በጣም ደስ በሚል ሁኔታ ዘንድሮ ጥሩ ፍሬ እየሰጡ ይገኛሉና ይሄ አሁን ኦሬዲ ያው ዙረን አንጨርሰው ሃይላይት እንደዚህ በማየት ቡና ደግሞ የምትፈልጉት የቡና ሀገር ነው እየመጣችሁ ደግሞ ደብሩን በመጎብኘት ያለውን ልማት በማየት አስፈላጊውን ድጋፍና ክትትል እንድታደርጉ በድጋሚ እናሳስባለን። አሁን ደግሞ ተለቅሞ በወንፊት ላይ እየደረቀ ያለውን የቡና ፍሬ ቀጥሎ እንመለከታለን ማለት ነው። ተከታተሉ እስከ መጨረሻው። እንደምታዩ እንግዲህ ተለቅሞ እየደረቀ ያለው የቡና ፍሬ እንግዲህ በጣም ደስ የሚል ግሩም ፍሬ ነው። እንግዲህ እንደምታዩ እግዚአብሔር ይመስገን በዚህ መልኩ ያየን ነውና በዚህ ልማት ስራ ላይ ምዕመናኖች እየተሳተፉ ነው። በርካታ ምዕመናኖች ቡና ለቀማ ላይ ናቸው። ስራ ላይ ስለሆኑ ስራ እንዳላስፈታቸው ቢያልቀረስኳቸው ሌላውንም እንዲሁ እናያለን እስቲ